እግዚአብሔር የተመሰገነው በጣም ደህና ነኝ። ያው ከኢትዮብ መንደር ጠፍቻለሁ። ነገሮች ሁሉ አልመቻችም ብሎኝ ነው። እንግዲህ እግዚአብሔር አምላክ ለሀገሬ መሬት ከበቃው ፈጣሪ ፈቅዶና ወዶ ከሆነ ጥሩ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አድርጋለሁ ማለት ነው። እናንተም ደግሞ እየገባችሁ አበረታቱኝ ማለት ነው። ሌላ ደግሞ ሰብስክራይብ አድርጉ እና ደግሞ ምንድነው የሚባለው ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እውነት እኛ እርስ በራሳችን መተባበር አለብን። ብዙ ጊዜ ሳይ ኢትዮጵያ ዩቱበሮች ማለት ነው እውነት በብዙ ነገር እናድግ ነበረ። እርስ በራሳችን ብንተባበር፣ እርስ በራሳችን ብንተጋገዝ እውነት ትልቅ ደረጃ ላይ እንደርስ ነበረ። በተለይ ደግሞ አረብ ሀገር የምንኖር እህቶቻችን እውነት እንተባበር፣ ሽር እንደራረግ። ላይክ እና ደግሞ አሁን ለምሳሌ ላይክ ስናደርግ ለብዙ ሰው ተደራሽነት ይኖረዋል ማለት ነው ቪዲዮ በለቀቅን ሰዓት እና እባካችሁ ኢትዮጵያኖች እርስ በራሳችን እንተባበር። እውነት የሌላ ሀገር ዜጋ እኮ በጣም ነው የሚያስቀኑት፣ በጣም በጣም ማለት ነው። እውነት ብዙ ጊዜ ከታተላቸው በተለይ ደግሞ ህንዶቹ ብታያቸው እውነት ዛሬ ዩቱብ ከከፈቱ በቃ በሚሊዮን ቤት ነው የሚታይላቸው። ሰብስክራይበርም ደግሞ እንደዛው፣ ላይክም ደግሞ እንደዛው ማለት ነው። እኛ ግን ብዙ ጊዜ ለምን እንደሆነ አላውቅም ብቻ በስማም እና ያው ለዛም ይሆናል ያው ማናድገው ማለት ነው። እድገታችን ዝቅተኛ የሚሆነው ለዛ ይሆናል ብዬ ነው የማስበው። ምክንያቱም እርስ በራሳችን አንተባበርም እና ወደኋላ እንሸሻለን። እውነት እርስ በራሳችን እንተባበር ኢትዮጵያኖች እና እርስ በራሳችን በተባበርን ጊዜ ያው እናድጋለን፣ ለብዙ ነገር እንበቃለን ብዬ ተስፋ አደርጋለሁ። ሀገራችንም እግዚአብሔር አምላክ ይኸው ከመጣበን መቅሰፍት እርስ በርስ ከመባላላት እና ደግሞ እግዚአብሔር አምላክ እውነት እኔ ህዝቦቿ ይጠብቃት ብዬ ነው የምጸልየው ማለት ነው ሁሌ። ምክንያቱም እንደምታዩት ምስኪኑ ህዝብ ነው። ባለስልጣኖቹም ስታዩ ለራሳቸው ለወንበራቸው ብሎ እርስ በርስ እያጋጩ እና ብዙ ነገር እያየንበት እየተማርንበት ነው። ምክንያቱም አሁንም ቢሆን ማስተዋል አለብን አገራችን ምን ላይ ነው ያለችው እና ደግሞ እርስ በራሳችን ለምንድን ነው እንደዚህ የምንሆነው? መንግስት ማለቴ እንትን ምንድነው ባለስልጣኖቹ ብዙ ነገር እንትን ሲያደርጉ በዛ አስተውለን በሆነብን ነገር አስተውለን ምንም ነገር እንትን ቢባል ለጦርነት እንትን ማለት የለብንም። ማለቴ ጦርነት መፍጠር የለብንም። ህዝቡ አንድ ከሆነ እኮ የፈለገ ነገር ቢሆን እንትን አይሉም። ከህዝቡ ፍቃድ ህዝቡ አሁን ለምሳሌ መንግስት ራሱ ማለት ነው ህዝብ በቃ ይውረድ አንፈልግም ቢል መንግስት ራሱ ይወርዳል። አለ ህዝብ ባዶ ነው እሱ ማለት ነው። ህዝብ ሲከተለው ህዝብ ያለው ነገር ነው የሚያደርገው ማለት ነው እንጂ እኛ አሁን ለምሳሌ በቃ ብዙ ጊዜ ስንታይ በቃ እርስ በራሳችን እንትን ለማለት ቦታ እንሰጣለን። ለምን እንደሆነ አይገባኝም። ግን የሆነብን ነገር ከዚህ በፊት እንዴት ነው ለምን እነዛ